የኢኮኖሚ አለመረጋጋትና የዋጋ ግሽበት በናጣት ሀገራችን ኢትዮጵያ ውስጥ በየጊዜው የድሃውን ቀልብ የሚገዛ አንድ ነገር አይጠፋም። ብዙ ኢትዮጵያውያን በተለይም ወጣቱ ድህነቱን ለማሸነፍና ራሱን ለመቻል በሚጥርበት በዚህ ወቅት ላይ በርካቶች ሀብታም የመሆን ጉጉቱን ተጠቅመው መነገድ ከጀመሩና ድሃውን የሀብታቸው ግብዓት ማድረግ ከጀመሩ ሰንበትበት ብለዋል። እንደየወቅቱም የበግ ለምድ የለበሱ ተኩላዎች የማታለል ብቃት እየጨመረ ሰለባ የሆኑትም ከዛሬ ነገ ያልፍልኛል በሚል ጭላንጭል ተስፋ ያገኙትን አዲስ ነገር ይሞክራሉ። አሁን ላይ እውቅናን እያገኘ የመጣው የፎሬክስ ትሬዲንግ ወይም በአማርኛው የውጭ ምንዛሬ ንግድ የብዙዎችን ተስፋ ማጨለሙና ነጋቸውን መውሰዱ የማይካድ ሀቅ ነው። ከድህነት መውጫና ወደ ብልጽግና የሚወስድ ብቸኛው መንገድ አስመስለው ያቀርቡልናል። ሰውም ማመዛዘን ትቶ እንደ በግ ዝም ብሎ መነዳት ይቀለዋል። በብዙ ጥናቶችና ምድር ላይ ያለውን ተጨባጭ እውነት ስታዩት አንድ ሰው በቀላሉ ሀብታም መሆን ከፈለገ እነዚህን 6 የተለያዩ መንገዶች መከተል ይችላል። የመጀመሪያው የወንዶች የወሲብ ፍላጎት ወይም ፍትወት ሲሆን የፖርኖግራፊ ኢንዱስትሪ እንዲህ ለማደጉና ለመስፋፋቱ ዋነኛውና አንዱ ምክንያት ነው። ሁለተኛው ደግሞ የሴቶች ውብ መስሎ የመታየት ፍላጎት ሲሆን ለሜካፕና ለቅባቶች የሚወጣውን ገንዘብ ማሰብ ብቻ በቂ ነው። ሶስተኛው የአረጋውያን ጤና ላይ መስራት ሲሆን በሽታን የመከላከል አቅማቸው ስለሚዳከምና በህይወት የመቆየት ፍላጎታቸው ጥያቄ ውስጥ ስለሚገባ መድኃኒት ላይ ብዙ ገንዘብ ያወጣሉ። አራተኛው የልጆች ትምህርት ሲሆን ትምህርት ቤቶችና ኮሌጆች በዚህ በጣም ትርፋማ ናቸው። አምስተኛው የሀብታም ሰዎች የመክሰር ፍራቻ ሲሆን በኢንሹራንስና ከፍተኛ የፋይናንስ አገልግሎቶች ገንዘብ ይገኝበታል። ስድስተኛውና ዋነኛው ግን የድሆች ቶሎ ሀብታም የመሆን ፍላጎት ሲሆን ከሁሉም የሚከፋው ደግሞ ይሄ ነው፣ የፎሬክስ ሌላኛው መልኩ የሚገለጥበት። ምክንያቱስ ምንድነው ካላችሁ የፎሬክስ ትሬደሮች ገንዘብ ለማተም የሚካኑበት ወሳኙ መንገድ ነውና፣ ትሬድ በማድረግ ሳይሆን ህልምን በመሸጥ ተስፋን ከሁሉም በላይ በመነገድ። ፎሬክስ በየቀኑ በዓለም አቀፍ ደረጃ ከ7.5 ትሪሊዮን ዶላር በላይ የሚንቀሳቀስበት ከወርቅና ከስቶክ ማርኬት በእጅጉ የሚበልጥ ትልቅ የፋይናንስ ስርዓት ነው። በአሜሪካ ኒውዮርክ ከሚገኙ የንግድ ማዕከላት አንስቶ አዲስ አበባና ሌሎች የኢትዮጵያ ክልል ከተሞች ውስጥ የሚገኙ ታዳጊዎችና ወጣቶችን ያዳረሰው ፎሬክስ አሁን በሚሊዮን የሚቆጠሩ ነጋዴዎችን ያቀፈ ነው። እኚህ ታዳጊዎችም ያላቸውን ብርና ጥሪት አሟጠው ሽርፍራፊ ዶላሮችን በሆነ መንገድ በመግዛት ወደዚህ ቢዝነስ ይገባሉ። ፎሬክስ እንደሌላው ቢዝነስ ባለን ካፒታልና ገንዘብ ዘው ብለን የምንገባበት አይደለም። ለምን ካልን ራሱን የቻለ አንድ ትልቅ ኢንቨስትመንት ስለሆነ። ብዙዎች ግን ይህንን ሳይረዱ ትንሽ ስለ ፎሬክስ ካነበቡ ቪዲዮዎችን ካዩ በኋላ ገንዘብ እንደ ቅጠል የሚሸመጠጥበት ዘርፍ ስለሚመስላቸው ይቀላቀሉታል። ይህን ነገር ደግሞ ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰሮችና ኮንተንት ክሪኤተሮች ይበልጥ እንዲስፋፋ አድርገውታል። ሰውም የእነሱን የቀን በቀን ትርፍና ላይፍ ስታይል እያየ መቋመጥ ጀምሯል። ገበያውም እንደ ትልቅነቱ ትርፋማ የመሆን ዋስትናን አይሰጥም። የተሰናዳውም በርካቶችን ለማጥፋትና መና ለማስቀረት እንጂ ሀብታም የማድረግ አንድምታ የለውም። ለምን ካላችሁ መሃል ላይ ያሉት ደላሎች ስታተርፉ ተጠቃሚ አይሆኑም። ጥናቶች እንደሚያሳዩት ከሆነ ከ90 እስከ 95 በመቶ የሚሆኑት ሰዎች ወደዚህ ቢዝነስ በገቡ በጥቂት ወራት ውስጥ ከስረውና የያዙትን ነገር ሁሉ አጥተው ከጨዋታ ውጭ ይሆናሉ። በአፍሪካ ከሚገኙ 1.3 ሚሊዮን በላይ ፎሬክስ ትሬደሮች መካከል ከ15 እስከ 20 በመቶ የሚሆኑት ወይም ከ250 ሺህ ያልበለጡ ሰዎች ትርፍ ያገኛሉ። ከነዚህም ውስጥ በጣም ጥቂቶቹ ብቻ ለረጅም ጊዜ ስኬታማ ሆነው እንደሚቆዩ ተመላክቷል። ለምንድን ነው ግን አብዛኞቹ በጥቂት ጊዜ ውስጥ ገበያውን ትተው የሚወጡት? ብዙዎቹ ከ3 እስከ 12 ወራት ባሉት ጊዜያት ውስጥ ገንዘባቸውን ያጣሉ። አንዳንዶች ደግሞ በሳምንታት ውስጥ ይከስራሉ። ለምን ካላችሁ አብዛኛው ወጣት ይህንን ቢዝነስ የሚቀላቀለው የእውነት ተረድቶት ሳይሆን የሆኑ የዩቲዩብ ቪዲዮዎችን ተመልክቶና ገንዘብ እንደሚታፈስበት ስለተነገረው ብቻ ነው። ወጣቱ ከየትም ተፋልጦ ያመጣትን $100 በወራት ውስጥ በብዙ እጥፍ አድርጎ በሺዎች የሚቆጠሩ ዶላሮችን የሚያፍስ ይመስለዋል። ቢዝነሱ በሚገባ ስላልገባው ስሜታዊነት በዛው ልክ ያጠቃዋል። ይህ ደግሞ ሳይወድ በግዱ ተስፋ ቆርጦ እንዲተወውና አዙሪት ውስጥ እንዲገባ ያደርገዋል። ታዲያ
ይህ ተስፋ መቁረጥ አሁን ገበያው ላይ ባሉት ፎሬክስ ትሬደሮችና ሶሻል ሚዲያ ላይ በሚንቀሳቀሱት ሰዎች ዘንድ ተፈላጊ ያደርጋቸዋል። እንዴት ካላችሁ ነገሩን አሁን በዝርዝር እንመለከተዋለን። ብልጭልጭ ነገርን እያሳዩ በፎሬክስ ሳይሆን ለእናንተ ኮርስ በመቸብቸብና ተስፋን በመሸጥ መበልጸግ ይጀምራሉ። ይህን መሰሉ ክንውን ግን የጀመረው በኢትዮጵያ አይደለም፣ በየአገሩ የሚገኝ ዓለም አቀፍ ወረርሽኝ ነው ማለት ይቻላል። 90 በመቶ የሚሆኑ የፎሬክስ ግሩፖች ገንዘብ የሚያገኙት ከራሱ ከቢዝነሱ ሳይሆን ከናንተው ነው። ሜንቶርሺፕ፣ ቪአይፒ ሲግናልስ፣ ከልክ ያለፈ ዋጋ ባላቸው ኮርሶች ሁሉም የተነደፉበት ዓላማ አንድ ሲሆን በአንድ ጀንበር ሀብታም የመሆን ቅዠትን እያሳዩ ገንዘባችሁን መምጠጥ። ሜንቶርሺፕ መጥፎ ነው እያልኩ አይደለም፣ በጣም አስፈላጊ እንደሆነ 100% አምንበታለሁ። ጥሩ አስተማሪ፣ ትክክለኛ መካሪ ሆኖ ሲገኝ። ችግሩ ታዲያ እዚህ ጋር ነው። አብዛኞቹ አሁን ያሉት የፎሬክስ ትሬደሮች ዘራፊዎች ናቸው። ፎሬክስ አብዛኛው ሊያውም 90 በመቶ የሚሆኑት ሰዎች ገንዘባቸውን የሚያጡበት ጨዋታ መሆኑን የሚያብራራላቸው አካል ስለሌለ ነው። ይሳካላችሁ አይሳካላችሁ ጉዳያቸው አይደለም። እውነተኛ ስኬት ምንጊዜም ጠንካራ እቅድና በቂ ካፒታል እንደሚፈልግ በግልጽ አይነገራችሁም። የትሬደሮቹ ፍላጎት የኮርስና የሜንቶርሺፕ ገንዘብ መሰብሰብ ብቻ ነው። $10 ተነስታችሁ በፎሬክስ ስኬታማ መሆን እንደምትችሉ ቢነግሯችሁም እውነታው ግን ከዛ የራቀ ነው። እንዲያታልሏችሁ መፍቀድ የለባችሁም። እንኳን በፎሬክስ በሌላ ንግድ ራሱ አይደለም $10 በብዙ ዶላር ካፒታል በቀላሉ ስኬታማ መሆን አይቻልም። ትክክለኛ የሆኑ ትሬደሮች አግኝታችሁ የመጠየቅ እድሉን ብታገኙ የሚሰጧችሁ ምክር አንድና አንድ ነው። እሱም ካፒታል ወይም በቂ የሆነ የኢንቨስትመንት ገንዘብ ይዛችሁ መግባት እንዳለባችሁ ነው። ነገር ግን ይህ ሲባል ዝቅተኛ ካፒታል ይዞ መስራት አይቻልም ማለት ሳይሆን የመሳካት እድሉ እጅግ በጣም ጠባብ ነው። ቢሳካላችሁ እንኳን የሚሳካላቸው ማርኬቲንጉን በደንብ የተረዱና በደንብ ፕራክቲስ ያደረጉት ብቻ ናቸው። ይህ በእንዲህ እንዳለ የሐሰት ጉዞዎች፣ የቅንጡ መኪኖችን፣ የቆንጆ ልብሶችንና ትርፋማነታቸውን የሚያሳዩ ስክሪንሾቶችን ቀን በቀን ያሳያሉ። የዚህም ምክንያት እናንተን ለማነሳሳትና ለማበረታታት አይደለም፣ ለማታለል እንጂ። ይበልጥ ተስፋ በቆረጣችሁ ቁጥር ገንዘብ የማግኘት እድላቸው ይበልጥ እየሰፋ ይሄዳል። በቀን በመቶ ሺዎችና በሚሊዮን ዶላር የሚቆጠሩ ገንዘቦችን እያገኙ አሁንም የእናንተን $100 እና $150 ለመቃም ይፈልጋሉ። የምራቸውን ነው። እውነተኛ የፎሬክስ ትሬደሮች የሉም እያልኩ ሳይሆን፣ ነገር ግን አፌን ሞልቼ መናገር የምችለው ነገር ትክክለኞቹ ትሬደሮች ኢንስታግራም ላይ ገንዘብ እያሳዩ የቴሌግራም ቻናላቸውን እንድትቀላቀሉ እየለመኑ ጊዜ አያጠፉም። አጭበርባሪዎቹ የእናንተን ትኩረት ለማግኘት በየሶሻል ሚዲያው ህይወታቸው ምን እንደሚመስል ያሳዩአችኋል። ከሆነ ላምበርጊኒ አጠገብ ቆሞ ጸዴ ልብስ ለብሶና የሆነች ዶላርን በቀናት ውስጥ በሺዎች ወደሚቆጠር ዶላር እንዴት እንደቀየረ ያሳያችኋል። ይሄኔ ራስህን መጠየቅ ትጀምራለህ። እንደኔ ያለው ወጣት እንዴት ይህንን ያህል ገንዘብ ይሰራል? እሱ ከቻለ እኔ ምን ያንሰኛል? እሱ የተረዳውን እኔ ያልተረዳሁት የሆነ ሚስጥር ይኖራል ወይ ብለህ በማሰብ የሱን የዕለት ተዕለት ኑሮ መከታተል ስራችሁ ይሆናል። በገጻቸው ላይ ያለውን ሊንክ ተጭነህ ነፃ የቴሌግራም ቻናላቸውን እንድትቀላቀል ይነግሩሃል። ከዚያም ነፃ ሲግናሎችን ይለቁልሃል። ታዲያ ምን ችግር አለው? ችግሩማ ዋነኛ ጨዋታ የሚጀምረው እዛ ውስጥ ነው። ከናንተ ጋር እምነት የሚገነቡበትን ነፃ ሲግናል ከመጣል ባለፈ ከነሱ ተምረው ስኬታማ የሆኑ ተማሪዎቻቸውም ምን ያክል ውጤታማ እንደሆኑ በሚያሳዩ ምስክርነቶችና ስክሪንሾቶች ግሩፑ መጥለቅለቅ ይጀምራል። አመሰግናለሁ፣ ዛሬ $2000 አግኝቻለሁ፣ ህይወቴን የቀየርከው የሚሉ ብዙ ምስክርነቶች። ታዲያ ያን ጊዜ እኔስ ብሆን ብለህ ማሰብ ትጀምራለህ። ታዲያ ይሄ ወቅት ተጋላጭ የምትሆንበት ወቅት ነው። ተስፋህ እስከ ጥግ የተወጠረበት፣ ስጋትህ የቀነሰበት። የዚህን ሰዓት ትሬደሩ ብቅ ይልና እንዲህ አይነት ውጤት ማግኘት ከፈለክ ማድረግ የሚገባህን $99 የሚያወጣውን የኔን ኮርስ መግዛት ብቻ ነው ይልሃል። ይሄን ስትሰማ ይበልጥ ጉጉትህ ይጨምራል። ለራስህም $100 ብቻ ነው ከሰራው በአንድ ትሬድ መልሼ የማገኘው ነገር ነው ትላለህ። ከዛም ያለችህን ብር አሟጠህ ትልከዋለህ። በቅዠት ዓለም እየዋኘህ ላምበርጊኒ እየነዳህ ራስህን ትመለከተዋለህ። ግን አንድ የማታውቀው ነገር አለ። ለዚህ ወጥመድ የወደቅከው አንተ ብቻ አለመሆንህን ነው። ሌሎች ከ1000 በላይ ሰዎች ልክ እንዳንተ ያንን ኮርስ ገዝተው በህልም ዓለም እየቀዘፉ ነው። ስታስቡት ታዲያ ከማንም በላይ ኮርስ ሻጩ እዚህ ጋር ተጠቃሚ ያልሆነ ከናንተ ብቻ በሰበሰበው ገንዘብ በመቶ ሺዎች የሚቆጠሩ ዶላሮች ይሰበሰባል። በእኛ ሀገር ምንዛሬ ደግሞ ሚሊዮነር ይሆናል። እዚሁ ሀገር ውስጥ እንኳን የምናውቀው ታዋቂ ትሬደር ኤቢ ማርሻል ሲናገር የሰማሁት ፎሬክስ ትሬድ በጀመረበት ወቅት ኮርስ የገዛው ትሬደር ካልሆነ ሀብቱን እንዲሁ ኮርስ በመሸጥ ካፈራ ሰው ነበረ። ከሆነ ጊዜ በኋላም ያንን ሰው አግኝቶ እንዴት በዚህ ቢዝነስ ላይ አብዛኛው ሰው ገንዘብ እንደሚያገኝ በጥልቀት ያለውን ሁኔታ አስረድቶታል። የምትፈልጉትን ማንኛውም መረጃ
ምንም ሳይቀር በዩቲዩብ ማግኘት የምትችሉበት ነገር ነው። እናንተ ታዲያ ያላችሁን አራግፋችሁ ከሰጣችሁ በኋላ በችግር ስትጠበሱ እነሱ ኢንስታግራም ላይ አዲሱ መኪናቸውን እያሳዩና እየሳቁ ስራቸው ምን ያክል ትርፋማ እንዳደረጋቸው መመስከርና ሌሎችን መሳብ ይጀምራሉ። ይሄ ድርጊታቸውና ስራቸው ታዲያ ለሌሎች ትሬደር መሆናቸውን ማሳመኛ እንጂ ትሬድ ማድረግ አይደለም። አንተም በበኩልህ ቴሌግራም ላይ የሚለቀቁትን ሲግናሎች መከተል ታቆማለህ። ምክንያቱም በሱ እያተረፍክ ሳይሆን ይበልጥ ኪሳራ ውስጥ እየገባህ ስለሆነ ነው። ቃል የተገባልህ ስትራቴጂም እያየኸው ገደል ይከተሃል። ያለህ ቀሪ ገንዘብ እየቀነሰ የነሱ ህይወት እያማረ ይመጣል። ጊዜ ቢፈጅም እውነታው እየገባህ እየተገለጠልህ ይመጣል። እነሱ እንዳሉትም ቀላል እንዳልሆነና ስህተት እንደሰራህ ይገባሃል። መጭበርበርህም ትዝ ይልሃል። እነሱ በሚልኩላችሁ ሊንክ ስትገቡም የሚያገኙት ጥቅም አለ፣ እናንተ እየከሰራችሁም ቢሆን ማለት ነው። ስለዚህ እያንዳንዱ እርምጃችሁ የት እንደሚከታችሁና ውሳኔያችሁ የት እንደሚያደርሳችሁ ማመዛዘን አስፈላጊ ነው። የእነሱ ማጭበርበር እንኳን ቢቀጥል እናንተ ራሳችሁን የመጠበቅና የማሳደግ ኃላፊነት እንዳለባችሁ ላስታውሳችሁ እወዳለሁ። ሌላው ዓለም እውነት ነው ብሎ ያስቀመጣቸው ነገር ግን በውስጣቸው ድብቅ አጀንዳ የያዙ ጉዳዮችን የምንዳስስበት የዩቲዩብ ቻናላችን ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በፊት የሰራነው በክትባት ምን ያህሉ ሰው አደጋ ላይ እየወደቀ እንደሆነ የሚያሳይ ቪዲዮ ነው። ስክሪኑ ላይ ስላለ ተጭናችሁ ተመልከቱ። ምን እየጠበቃችሁ ነው? ክሊክ አድርጉ እንጂ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።